ታውቃላችሁ በቁጥር 1 የምትቀመጠው ኢትዮጵያ ነች። በሶላር ኢነርጂ ናምበር 1 ነች ከዓለምም ከአፍሪካም። ስለዚህ ኢትዮጵያ እጅግ በጣም ልትጠቀምበት የሚገባ እምቅ ሀብት አላት፣ የሶላር ኢነርጂ። ያንን የሶላር ኢነርጂ ወደ ምርት ገብቶ ተመርቶ ለዓለም ገበያ ቀርቦ ዓለም ዲፔንድ የሆነችበትን ጥገኛ የሆነችበትን ሶላር እንትማንሚን የነዳጅ ኢነርጂ ወደ ሶላር ኢነርጂ ትራንስፈር እንድታደርግ ተጽዕኖ መፍጠር ይቻል ነበር። ለምን? 130 ሚሊዮን ህዝብ ቁጥር አለ፣ በጣም ብዙ ህዝብ ቁጥር። ይህንን የህዝብ ቁጥር በጣም በርካታ የሶላር መገጣጠሚያ የሶላር ማምረቻ ፋብሪካዎችን ከፍቶ በፀሐይ ብርሃን የሚሰሩ ተሽከርካሪዎችን መስራት ይቻል ነበር። በፀሐይ ብርሃን የሚሰሩ ባቡር መስራት ይቻላል። በፀሐይ ብርሃን የሚሰሩ በጣም በርካታ ኤሌክትሮኒክሶችን ፍሪጅን ጨምሮ ሌሎችንም በጣም በርካታ ኤሌክትሮኒክሶችን ማምረት ይቻል ነበር። የሰው ኃይል እስካለን ድረስ በተለይ ይሄ ቤንዚን ላይ ጥገኛ የሆነው ዓለም አሁን አማራጮችን የሚያይበት አማራጮችን የሚያማትርበት ነገ ጦርነት የሆነ ቦታ ላይ ቢከሰት ተመሳሳይ ነገር እንዳይፈጠር ብሎ ራሱን የሚያዘጋጅበት ሁኔታ ኦፖርቹኒቲ ስለሚፈጠር ያንን ገበያ መጠቀም ይቻል ነበር። ችግሩ የብልጽግና ጭንቅላት ነው። ብልጽግና ያንን ጭንቅላት መጠቀም እንደማይችል ይታወቃል። አሁን ከዚህ ጦርነት የኢትዮጵያ ሕዝብ ምንድነው ማድረግ ያለበት፣ ከነዳጁ ምንድነው ማድረግ ያለበት የሚለው ላይ የራሴን ሐሳብ ልስጥ። አሁን የነዳጅ እጥረቱ ተፈጥሯል። ትናንትም ከትናንት በስቲያም እንደተናገርኩት የነዳጅ እጥረቱ የተፈጠረው በጦርነቱ ምክንያት አይደለም። አብይ አህመድ ነዳጅ ማስገባቱን ትቶ ነዳጅ ማስገባቱን አቁሞ ዲፖን ያራገፈ ለክፉ ጊዜ ለኢመርጀንሲ የተቀመጠውን ነው እያወጣ ሲጠቀም የሰነበተው። ላለፉት 5 ወራት ሲጠቀም እንደሰነበተ ዛሬ የወጡ አንዳንድ መረጃዎች እያመላከቱ ነው። ጎንደር ላይ የነበሩ ዲፖዎችን ከሱዳን እየመጡ የሚጠራቀምባቸው ዲፖ አሉ። ጎንደር ላይ እንደምታውቁት ከሱዳን ነበር አብዛኛውን ነዳጅ ኢምፖርት እናደርግ የነበረው። ለሱዳን ኤሌክትሪክ እንሰጥ ነበር፣ ከሱዳን ደግሞ ነዳጅ እናመጣ ነበር። ከዛ ድጎማ ይደረግበታል፣ ከዛ ይከፋፈል ነበር። ወደ አዋሽ አካባቢ እንደዚሁ አሉ። ድሬዳዋ አካባቢ አለ። ወደ ደቡብ አካባቢ በጣም በርካታ ቦታዎች አሉ። አዲስ አበባ አለ፣ ባህር ዳር አለ። በርካታ ቦታዎች ላይ ዲፖዎች አሉ። ያንን ነው እያወጣ ሲጠቀም የሰነበተው ላለፉት 5 ወራት። ስለዚህ የነዳጅ እጥረቱ የተከሰተው ከጦርነቱ በፊት ነው። የነዳጅ እጥረቱ የነበረው ከጦርነቱ በፊት ነው። በነገራችን ላይ የነዳጅ እጥረቱ ነዳጅ የጫኑ ቦቴዎች ሳይቀር ነዳጅ መቅዳት አልችል ብለው በሚዲያችን ተልኮልናል። ነዳጅ ጭነን እኛ ግን ነዳጅ መቅዳት አልችል ብለን አተን ነዳጅ ቆመናል ብለው በቪዲዮ ቀርጸው ይላኩልን ከጦርነቱ 1 ሳምንት በፊት ነው። አሁን ልክ በጦርነቱ የሚገኙ እድሎችን ፈልቅቀን መጠቀም ነው አይደል ያለ አብይ አህመድ? አዎ የኢትዮጵያ ሕዝብ ይሄ ጦርነት የነዳጅ እጥረት እንዲከሰት አድርጓል ካለ አብይ አህመድ በሕዝቡ ላይ ኢመርጀንሲ ቢፈጠር ያንን ኢመርጀንሲ ምንድነው ይሄ ማስተካከልና መከላከል የመንግስት ስራ ስለሆነ ያንን ስላልሰራ ኦፖርቹኒቲው ምንድነው? ይሄንን አገዛዝ ጠርጎ መጣል፣ ወጥ የሆነ ህዝባዊ አመጽ። አለቀ። አብይ አህመድ መክሯል። ትልቅ ምክር ነው። በዓለም ላይ ግጭቶችና ጦርነቶች ሲከሰቱ ስለ ጦርነቱ ከማሰብ ይልቅ ጦርነቱ ይዞት የሚመጣውን ኦፖርቹኒቲ መጠቀም ነው አይደል? አዎ መላው የኢትዮጵያ ህዝብ ያንድ ቀን ተመሳሳይ አመጽ። ለምን? በመላው ኢትዮጵያ የነዳጅ እጥረት ተከስቷል። ይሄን ተከትሎ የሸቀጦችና ሌሎች ማቴሪያሎች ኮንስትራክሽን ማቴሪያሎችና መሰል ነገሮች ሁሉ ከጥፍ በላይ ጨምረዋል። ስለዚህ ጦርነት ቢከሰት ህዝቤን እንደዚህ አስተዳድራለሁ፣ ጦርነት ቢከሰት የተፈጥሮ አደጋ ቢከሰት ህዝቤን በዚህ መልኩ እንከባከባለሁ የሚል እቅድ የሌለው አገዛዝ ስለሆነ ሳይወድ በግድ መወገድ አለበት። አለቀ። ይሄ ነው ኦፖርቹኒቲው። የኢትዮጵያ ህዝብ ከዚህ ጦርነት ኦፖርቹኒቲ ፈልቅቄ አወጣለሁ ብሎ ካለ የሚያወጣው ኦፖርቹኒቲ የሚፈለቀቀው ኦፖርቹኒቲ አብይ አህመድን በአፍጢሙ መድፋት ብቻ ነው፣ ሌላ አይደለም። ይሄ ፖለቲካ አይደለም። ምን ያለው ያልኩ አብይ አህመድ ነው ያለው። ይሄ ምንድነው የአመጽ ቅስቀሳም አይደለም። ከሆነም ውሰዱት፣ ቅስቀሳ ነው፣ እንደፈለጋችሁ ተርጉሙት። ግን ከዚህ ጦርነት የሚገኘው አብይ አህመድ እንዳለው ፈልቅቀን የምናወጣው ኦፖርቹኒቲ ፈልቅቀን የምናወጣው ትርፍ
አብይ አህመድና መሰሎቹን ከ4 ኪሎ ወንበር ማባረር የሚችል መላውን ኢትዮጵያ ያሳተፈ ህዝባዊ አመፅ 1 ቀን 2 ቀን በቂ ነው።